ሚውዚክ ቪዲዮ ይላሉ ሚውዚክ ቪዲዮ አይደለም ፓስተር ዘማሪ መቼ ነው ፓስተር የሆነው በጣም ነው የሚያምረው እንኳን ራሷን ደገሟት እንኳን ሌላ አልሰሩላት በጣም ነው የሚያምረው ለምን ሚውዚክ ቪዲዮ እንዳሉት አላውቅም ሃይ እንዴት ናችሁ ሮቤል ነኝ በአዲስ ቪዲዮ መጥቻለሁ ዛሬ ደግሞ የምናየው በ2026 የወጡ የተወሰኑ መዝሙሮች ነው ራንደም ሰርች ነው የምናደርገው በዚህ አመት በ2026 የወጡ የጎስፕል ሚውዚክ ቪዲዮዎችን ብለን ሰርች እናደርግና መጀመሪያ ላይ የመጡልንን ሁለት ቪዲዮዎች እናያለን ማለት ነው አላዩዋቸውም ወይም ደግሞ ያላዩዋቸውን ሚውዚክ ቪዲዮዎች ነው የምናየው ከዚህ በፊት ያዩዋቸው ከሆነ አሳልፋቸዋለሁ ያላዩዋቸውን ሁለት ሚውዚክ ቪዲዮዎች በ2026 የወጡ ሚውዚክ ቪዲዮዎችን አንድ ላይ እናያለን ማለት ነው ይመቻችሁ የዚህ ክሮም ብራውዘር ላይ ምንም ሳይን ኢን አልተደረገም ጉግል አካውንት ምንም ሳይን ኢን አልተደረገም ስለዚህ ምንም ሂስትሪ የለውም እሺ እንጀምር ማን ይሆን በስመ አብ እሺ የአንድ ሰው ሁለት ቪዲዮ ኦሮምኛ ነው አብርሃም ታሬ ጎስፕል ሚውዚክ ቪዲዮ ይላል ግን ኦዲዮ ነው ጎስፕል ሚውዚክ ቪዲዮ ይላል ሁለቱንም ኮንሲደር አላደረጋቸውም እንደ ሚውዚክ ቪዲዮ ይላል ግን ቪዥዋላይዘር ነው ያለው ወይ ደግሞ የላይሪክ ቪዲዮ ነው ኢሜጅ እሺ ተራራው ወዳጅ አለኝ ይሄኛው ሚውዚክ ቪዲዮ ነው እንዴ እስቲ ይሄ ሚውዚክ ቪዲዮ ከሆነ ነው ይሄን ቪዲዮ ከዚህ በፊት ስላየሁት ፓስተር ዮሴፍ ካሳ ጎስፕል ሶንግ ቪዲዮ ይላል እሺ ይሄኛው አንድ ሚውዚክ ቪዲዮ ግድ ነው መስፍን ጉቱ እሺ አይ ቲንክ ሚውዚክ ቪዲዮ ይመስለኛል እሺ ስለዚህ ዛሬ የምናየው የዮሴፍ ካሳ መስፍን ጉቱን መዝሙር ነው የሚሆነው ማለት ነው ራንደም ሰርች ነው ዝም ብዬ ኒው ኢትዮጵያን እስቲ ምን ብዬ ነው ኒው ኢትዮጵያን ጎስፕል ሚውዚክ ቪዲዮ 2026 ብዬ ሰርች ሳረግ ከመጡልኝ ሊስቶች ውስጥ ብዙ ናቸው የመጡት ግን አንዳንዶቹ የሚውዚክ ቪዲዮ ይላሉ ሚውዚክ ቪዲዮ አይደሉም ቪዥዋላይዘር ናቸው ለምን ሚውዚክ ቪዲዮ እንዳሉት አላውቅም ብቻ ቪዥዋላይዘር ናቸው ወይ ደግሞ ለላይሪክ ቪዲዮ ናቸው ስለዚህ እነሱ እንደ ሚውዚክ ቪዲዮ አይቆጠሩም እሺ ሶ ምናየው አምናሃለው ፓስተር ዘማሪ ዮሴፍ ካሳ መቼ ነው ፓስተር የሆነው እሺ ክላሲክ ፊልምስ አቻማማ ነው እሺ አሁን በቃ ለማየት ነው ግን በቃ አሁን የኢትዮጵያ ወንጌላዊት ቤተክርስቲያን ካናዳ ኦታዋ ዘማሪ ብሎ እቺ የኤዲተር ስህተት ነው በቃ ኤዲተር ስህተት ወይ እሺ ኤዲተሩ እሺ አምናለሁ ታማኝነት ባይኔ ስላየው አምናለሁ ታማኝነት ባይኔ ስላየው ሰማዩ ጸጣለ ያዝነው ጠፋ ዳመናም አይታይ ምንም አያጣ ይሄ አልበም ምድርም ጸጥ አለች
መሬቱም ደረቀ ያልበም ይገርም ለምልሞ የነበረው ጠውልጓል ሰውም ከሸሻለ ከቀኝ ከግራዬ ተስፋ ቢሳረጉኝ በስቱ መከራዬ አሁን ላይቭ አይመስለኝም ላይቭ ሪከርድ አይመስለኝም በጊዜው ይመጣል ተስፋ የእግዚአብሔር ሰማይ ጸጥ ቢል ዝናብ ባይዘንብ ምድርም ደርቃ ብትጠወልግ አምናለሁ ደመና ሳይኖር ዝናብ ይዘንባል ባዶ ሸለቆ ውሃ ይሞላል አምናለሁ ዘመድ አዝማዴ ከኔ ቢርቅ ንብረቴ ያልኩት ተወስዶ ቢያልቅ አምናለሁ አንተ እግዚአብሔር የፍጥረት ጌታ ፈጥነ የምትደርስ ያመኑ ለታ አምናለሁ 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 ታማኝነትን ባይኔ ስላየሁ አምናለሁ አምናለሁ አብርሃም አረጀ ሳራም ያው ደከመች ዕድሜያቸው አበቃ ልጅ የሚስሙበት የአብርሃም መድከም ጌታን መቸገረው የዛሬ ዓመት ልጅን ትወልዳለህ አለው ኧረ እንዴት ይሆናል ብሎ ተሳሳቁ የማይሆን መስሏቸው ያለውን ሳያውቁ በርግጥም ይመስላል ከሚታየው ነገር አንተ ምን እንጂ ቀላል ነው ለእግዚአብሔር ነገሬ ቢቆይ እዚህ ጋር እኔ ታይ ምን ሰማው እሺ አሁን ዝም ብሎ ነቃፊ ልባል ነው እንጂ እሺ ልናገረው ግን መዝሙሩ ላይ ምን ሰማው ለምሳሌ ኪቦርድ ላይ አንድ ኮርድ የሚሰው አለ ወይ ደግሞ ኮርዱን እንሰማለን ፒያኖ ይሁን ፓዲዮን ምንም ይሁን ብቻ እንሰማለን ሲንዝ እንሰማለን ደግሞ ሜሎዲ እንሰማለን ማለት ነው አንድ ኪቦርዲስት ብቻ ነው ያለው ሜሎዲውን ጭቶው ማለት ነው ማን ነው ኮርድ የያዘ ልጅ አለ ከዛ የሆነ ሰዓት ላይ ኮርዱ የሚይዘው ልጅ ሲንዝ ይጮታል ማለት ነው እሺ ለማለት የፈለኩት ምንድነው የምንሰማቸው የኢንስትሩመንት ብዛቶች አሉ አትሊስት እነሱን የሚመጥን የኢንስትሩመንት ብዛቶችን የሚመጥን አትሊስት ቢያንስ በዛ ቢል የተሻለ ነበር ምክንያቱም ኮርድ እየተጫወተ ያየ ነው ወዲያውኑ ደግሞ ሲንዝ ይጮታል ተመሳሳይ ኪቦርድ ላይ ለሚውዚክ ቪዲዮ አሪፍ አይደለም ቢሆን ሌላ በዚህኛው ሳይድ በሊድ ጊታሩ በኩል ባለበት በሊድ ጊታሩ በኩል አንድ ኪቦርድ አድርገን ሲንዝ ቢጮትቺ ሜሎዲዋን ላይኗን ቢጮታት የበለጠ ያምራል ቢዘገዩ ለሁሉም ሰው ጥቅም ነው እንኳን የምፈልገው አሁን ባይመጣም አምናለሁ የማየው ነገር ግራ ቢያጋባኝ ያልከውን እንጂ አልሰማም ሌላ አምናለሁ እንደ ሰው መቼ ቃል ይዞራል ለሚያምኑ ሁሉ መልካም ሆነሃል አምናለሁ አንተ ተናግረ ማይሆን ምን አለ ሁሉን በጊዜው ታደርጋለህ አምናለሁ እመን ወንድሜ ታመን እግዚአብሔር አትሞት ጌታን አትገምተው በቀላል ነገር በጣም የሚያምረው ቪዲዮ ባክግራውንዱ ከለሩ በጣም ላይቱን ጎልድ አድርጎታል ባክግራውንዱ ጎልድ ነው
ኮንትራስት ያደርጋል የእሱ አለባበስ። እንደ አዲስ ነው የሰራው መዝሙር እና እንደ አዲስ ሰርቶትም በጣም ነው የሚያምረው መዝሙሩ። እንደ አዲስ ተሰርቶም ያምራል። አንዳንድ ጊዜ ሪሜክስ ሲደረግ አንዳንድ መዝሙሮች ብዙ ደስ አይሉ። ይሄ በጣም ያምራል። ብቻ ደስ ይላል። እህቴ ታመኚ በእግዚአብሔር አትሞኝ፣ ጌታን አትገምቺው በቀላል ነገር። ሰማይ ምድሩን የፈጠረው የተናገረውን የሚያደርገው ተስፋ ቢዘገይ ራሱ የሰራው ነበር የመሰለኝ ሙዚቃውን። ሮቤላ ነው፣ ሮቤላ መኮንን። በጣም ነው የሚያምረው ሙዚቃው፣ በጣም ያምራል። ባይነጋም ሌቱ አስታውስ እንጂ አምነው የሞቱ መቼ ከሰሩ በሱ የታመኑ በእምነታቸው ያውኑ አንግል በጣም ያምራል። ድልን አገኙ። ሙዚቃው ዊርድ ነው፣ ቁርጥ ብሏል። ችላይ በስማ በጣም ነው የሚያምረው። ከዚህ መዝሙር ምን እንደተመቸኝ ልንገራችሁ። አጭር ነው ማለት ሚውዚክ ቪዲዮ ሁሉ ማጠር አለበት እያልኩ አይደለም፣ ግን በቃ አጭር ነው። ይሄ በቃ ቱ ዘ ፖይንት ነው። አንድ ቦታ ላይ ነው ያለቀው። ባክግራውንዱ ያምራል፣ ላይቲንጉ ደስ ይላል፣ የሱ አገላለጽ ደስ ይላል፣ አዘማመሩ ደስ ይላል። እንደ አዲስ የተሰራው ሙዚቃ ያምራል፣ ቮካሉ ያምራል። በተለይ ያቺ ሜሎዲ እንኳን ራሷን ደገሟት፣ እንኳን ሌላ አልሰሩላት። በጣም ነው የሚያምረው። እንደገና መጀመሪያ ላይ ሲጀምር በሌላ በአዲስ ዜማ ነው የሰራው። አዲስ ዜማ አድርጎ ከዛ በኋላ ድሮ ወደምናውቀው ሰራው ይመስለኛል። እንደዛ ነው መሰለኝ፣ እንደዛ ነው የሰራው። በጣም ነው የሚያምረው። አሪፍ ነው። የዮሴፍ መዝሙር አሪፍ ነው፣ ደስ ይላል፣ ተመችቶኛል በጣም። ይመች። እሺ አሁን ደግሞ የመስፍን ጉቱን እናያለን። መስፍን ጉቱ ግድ ነው። እስቲ እናያለን ማን የሰራው። ጀምረናል። አረ ርዝመት ክላሲክ ፊልምስ የቅድሙ ሰውዬ ነው አሁንም የሰራው። ከዚህ በፊት ክላሲክ የቀወጠው ዳይሬክተር ባይ ፎንቱ በጣም ነው የሚደብረው። ዳይሬክተር ባይ ብቻ ፎንቱ ደባሪ ነው፣ ምክንያት ከሌለ በስተቀር ደባሪ። እሺ ከአዲስ ልጀምረው ነው። አጀማመሩ በጣም ነው የሚያምረው። ማን ነው? ሚውዚክ አሬንጅመንት ያው ገብረ ማርያም፣ ላይቭ ጊታር ቃላ ጠቅል መሰለኝ፣ ሚክሲንግ ኤንድ ማስተሪንግ እንቁ ግርማ። እሺ እስቲ በቃ ይሄንን ነው የምላችሁ። ሚውዚክ ቪዲዮ ሲሰራ አሁን የዮሴፍ ካሳ ላይ ካያችሁት ከዚህ በፊት ያሳየኋችሁ ቪዲዮ ላይ አይ ቲንክ ከቤዚስቱ በስተቀር ሌላዎቹ እና ከዮሴፍ ካሳ በስተቀር ኢሞሽንለስ ናቸው። የሆነ ሰዓት ላይ ካያችሁት ደቂቃው ትዝ ያለኝም የአንደኛው ኪቦርዲስት እጁላ እንደዚህ ተንጠልጥሎ ነበር ኮርድ ሲስ ማለት እንደዚህ ብሎና ኖ ኢሞሽን ከዛ ሙድ ውስጥ አልገቡም ምናምን። ኦፍኮርስ ዋናው መዝሙሩ ነው፣ ዋናው መንፈሱ ነው። እስማማለሁ፣ ትክክል ነው። ግን ሚውዚክ ቪዲዮ አይደለ፣ ቪዲዮ አይደለ፣ ለመታየት ግራፊካል ነገር አይደለ፣ የሆነ ነገር ለማሳየት አይደለ። በቃ ከታየ አይቀር ለምን አሪፍ አድርገን አንሰራው?
በቃ ለምን አሪፍ አይሆን? ከታየ አይቀር እዛ ሞድ ውስጥ ገብቶ በስርዓቱ ስታንዳርዱን በጠበቀ መልኩ ለምን አይሰራም? ልክ እንደነሱ ገና ሲጀምር ኢነርጂው ደስ ይላል። ጉራግኛ ነው ምናምን የልጆቹ ኢነርጂ ገና ሲጀምር ይመቻቸው። እሺ ባክግራውንድ ቮካል ያዕቆብ ሚሊዮን፣ ማልዳ ቢቂላ። እሺ ኢነርጂያቸው እንዴት ደስ ይላል! ግድ ነው ግድ ነው ግድ ነው ግድ ግድ ላመነው መንገድ ግድ ነው ግድ ነው ግድ ነው ግድ ግድ ላመነው አለው መንገድ ይሄ ነው ለኔ ተጻፈው ይሄ ነው ለኔ ተባለው ይሄ ነው ያነበብኩት ይሄ ነው የሰማሁት በረከት የኔ ከፍታ የኔ ድሉ የኔ ነው የኔ ነው የኔ ከበቡኝ በጠንቃቸው ተዋጉኝ ረታቸው ሊጥሉኝ ነው። በዚህ መዝሙር አይደለም የሳኩት። ቲክቶክ ላይ በጣም የሚመጣልኝ የሆነ ቪዲዮ አለ። በዚህ መዝሙር የሆነ ሁለት ወንድማማቾች የሰሩት አልጠበኩም። እኔ የራሳቸው መዝሙር ነበር የመሰለኝና እኔ አልጠበኩም ይሄ እንደሆነ። እሺ መዝሙሩ አይደለም ይሄ አይደለም ያሳቀኝ። ኤኒዌይስ ግን ይሄ አይደለም። እንደ ቅጠር ረጋገፉ እንደ ጨካኝ ወረርክና ምክራቸው ቀረመና በቃ ሆይ ለምስጋና ሐዘኑ ሊያበቃ ጨለማው ሊያበቃ ወጀቡ ሊያበቃ ብርሃን ሊወጣ በስመ አብ ኢነርጂያቸው በጣም ነው ደስ የሚለው። አሪፍ ኢነርጂ ነው ያላቸው። ግድ ነው ግድ ነው ግድ ነው። አያችሁ አሁን በዚህ ጋር ኢዮአብና መስፍን ሁለት የተለያየ ኪቦርድ ነው ያለው። አይ ቲንክ ኢዮአብ ነው መሰለኛ ሜሎዲ ሲጮት ያየሁት። ሶ መስፍን ኮርድ ነው የሚይዘው ማለት ነው። ኢት ሜክ ሴንስ እና በጣም አሪፍ ነው። ግድ ግድ ላመነው መንገድ ግድ ነው ግድ ነው ግድ ነው ግድ ግድ ላመነው አለው መንገድ ይሄ ነው ለኔ ተጻፈው ይሄ ነው ለኔ ተባለው ይሄ ነው ያነበብኩት ይሄ ነው የሰማሁት በረከት የኔ ከፍታ የኔ ድሉ የኔ ነው የኔ ነው የኔ አንተ ያልከው መቼም ላይቀር ጠላቴ ቢገዳደር ሰምሮልኝ በሰዓቱ ቀኔ መጣ በውበቱ የረዳኸው ባለድል ነው ተማምኖ ነው የሚኖረው ለዚህ ነው ምዘምረው ሐዘኑ ሊያበቃ ጨለማው ሊያበቃ ወጀቡ ሊያበቃ ብርሃን ሊወጣ የዳይሬክተሩ ውሳኔ ይሁን ወይ የራሱ የመስፍን ጉቱ ምርጫ ይሁን ምናምን አላውቅም፣ ግን እነዚህን ስፔሲፊካሊ እነዚህን ሰዎች መምረጡ ሙዚቀኞቹን መምረጡ ነው ከእናንተ ጋር ሚውዚክ ቪዲዮ መስራት እፈልጋለሁ ማለቱ ትክክለኛ ውሳኔ ነው።
ትክክለኛ ውሳኔ ነው። በስማም በቃ አሪፍ አድርገውለታል። በቃ አሪፍ ነው። ኢነርጂያቸው ደስ ይላል። ሐዘኑ ሊያበቃ ጨለማው ሊያበቃ ወጀቡ ሊያበቃ ብርሃን ሊወጣ ይመቻችሁ። በጣም ጸዴ ነው። እውነት ለመናገር በጣም አሪፍ ነው። እንዴት ተመችቶኛል። በቃ ይሄ እንትኑ የእሱ በቃ ዳይሬክሽኑ ይሄ ብሉ ባክግራውንድ ቆይ ለምሳሌ በቃ ብሉ ባክግራውንድ ከዛ ከኋላ ላይት አድርጎ ምናምን መስራቱ በቃ የዳይሬክተሩ ውሳኔ ነው። ምንም ማለት አይደለም። በቃ የዳይሬክተሩ ውሳኔ ነው። እንደዚህ ያምራል ብሎ አስባል። አንተ ብትሆን ወይሽ አንተ ብትሆን እንኳን አይደለም ማንም ከማንም ስለማይበልጥ ግን ሰጀስት የምታደርገው ይባል ምናልባት ባክግራውንድ ከለሩን የተለየ አረገው ነበር ከሙዚቃው ጋር የበለጠ ሊያጎላው የሚችል ኢነርጂ ሊሰጥ የሚችል አረግ ነበር ከዚህ ከላይት ብሉ ይልቅ ማለት ነው። ከዛ ውጪ ግን በቃ አሪፍ ነው እና አሪፍ ነው። ጸዴ ነው። አሁን እዚህ ጋር አሁን ማይኮቹም ምናምን እያዩዋቸው ነበር። አሁንና ማይኮቹም ይሄ በቃ ተሰክተዋል። የታወቀ ነው። እዛው ሪከርድ እያደረጉ እንዳልሆነ የታወቀ ነው። ሊሆን ይችላል ብለን እንዳስብ መቼም እዛ ቦታው ላይ ስላልሆንኩኝ 100% እርግጠኛ ሆኜ መናገር አልችልም። ግን ላይቭ ሪከርድ የማድረጋቸው ቻንስ በጣም ዝቅተኛ ነው ከሚታዩ ነገር አንጻርና ከኦዲዮ ኳሊቲ አንጻር። ስለዚህ ግን በቃ ይመስላል ላይቭ እንኳን ቢሉ እንዳልሆነ እየታወቀ ግን ቢያስመስሉ እንኳን ምንም ስህተት የለውም። ማይኮቹ በስርዓት ተሰክተዋል። ለድራሙ እንኳን በደንብ አልታየኝም፣ ግን ብቻ ይመስለኛል አሁን እዚህ ጋር ማየው ተሰክቷል። በጣም ጥሩ ነው። ሌላ ምንድን ነው? አሪፍ ነው። ተመችቶኛል። መስፍን ጉቱ እናመሰግናለን። አሪፍ ነው። ዮሴፍ ካሳ አሪፍ ነው። እናመሰግናለን። ይመቻቸው። እናንተም ይመቻችሁ። አመሰግናለሁ።